ከሐጀር አልአስወድ አንስቶ እስከ ካዕባ በር ድረስ እቺ ቦታ ሙልተዘም በመባል ትጠራለች። ነቢያችን አለይሂ ሰላቱ ወሰላም ወደ ካዕባ ሲመጡ ወደዚህ ሙልተዘም ወደሚባለው ስፍራ ጠጋ ብለው ደረታቸውን አስጠግተው ዱዓ ያደርጉ ነበር ለረጅም ሰዓት ማለት ነው። አብዱላህ ኢብኑ አባስ እዚህ ሙልተዘም ቦታ ላይ መጥቼ ዱዓ አድርጌ አላውቅም ዱዓዬን አላህ የተቀበለኝ ቢሆን እንጂ ብሎ ይናገራሉ። አላህ አጋጣሚውንና እድሉን ከወፈቀ ሙልተዘም የምትባለው ቦታ ጠጋ ብለ ዱዓ አድርግ፣ ዱዓን ሙስተጃብነት ታገኝበታለህ ኢንሻአላህ ተዓላ። ወደዚህ ቤት ወደዚህ ስፍራ ሁላችንንም አላህ ይወፍቀን። አላሁ የኔ መመኪያ መጠጊያ ቤቴ ሶብርን ስጠኝ እስከ ሕይወቴ